ሰላም ውድ የሀሱ ቲዩብ ቤተሰቦች ዛሬም በአዲስ ቪዲዮ መጥተናል። በዛሬው ቪዲዮአችን ማይክሮሶፍት አክሰስ ፕሮጀክት የማሰራችሁ ይሆናል ማለት ነው። መኒ ቱ መኒ ሪሌሽንሺፕ እንዴት እንደሚሰራና ኪዌሪ ፎርም ሪፖርትን አንድ ላይ ያሳያችኋለሁ ማለት ነው። ወደ ዛሬው ቪዲዮአችን ከመሄዳችን በፊት ለቻናሉ አዲስ ከሆኑ ሀሱ ቲዩብ ይባላል። በዚህ ቻናል የተለያዩ የአይቲ ትምህርቶችንና የቴክ ቪዲዮዎችን ያገኛሉ። ሰብስክራይብ አድርገው ይቀላቀሉን። እንደዚሁም የኖቲፊኬሽን ምልክቷን ኦን በማድረግ አዲስ ቪዲዮ ሲለቃችሁ እንዲደርሳችሁ አድርጉ። አሁን ቀጥታ ወደ ቪዲዮ ያልፋል። በዛሬው ቪዲዮ ይሄንን ኤክሰርሳይዝ እየሰራን ማይክሮሶፍት ኤክሴል ላይ ፕሮጀክት የምንሰራ ይሆናል ማለት ነው። መጀመሪያ የምንሰራው ዳታቤዝ ክሬት ማድረግ ነው። ፍሮም ስክራች አንድ ባንድ አሳያችኋለሁ። ስለዚህ ሰርች ላይ አክሰስ ብለን ሰርች እናደርጋለን። ማይክሮሶፍት አክሰስ ከዛን ብላንክ ዳታቤዝ ሚላውን ክሊክ እናደርጋለን። ከዛ የዳታቤዝ ኔሙ ኮሌጅ ነው የሚለው ኮሌጅ ዛ ቦታው ዲፎልት ዶክመንት ላይ ሌላ ቦታ ላይ መቀየር ከፈለግን እቺን ፎልደር ክሊክ በማድረግ ዲስክቶፕ ልንለው እንችላለን። ለምሳሌ ዲስክቶፕ ላይ ኮሌጅ ሚል ካለ ከዚህ በፊት ኮሌጅ 1 ብዬ ሴቭ ላደርግ እችላለሁ። ኦሬዲ የለም ሴቭ አድርጋለሁ። እዚህ ጋር እንደምታዩት ፓዙን ወደ ዲስክቶፕ ቀይሮልኛል። ክሬት ላለው ማለት ነው። በመቀጠልም ስቱደንት የሚባል ቴብል እነዚህን አትሪቢዩቶችን የያዘ ወይም እነዚህን ኮለመን ያዙችን የያዘ ስራ ተብያለሁ። ስለዚህ በቀጣይ መሰራው ቴብል ነው። ቴብል ራይት ለመስራት ራይት ክሊክ አድርጋለሁ። ዲዛይን ቪው እና ቴብል ኔሙን ስቱደንት ብዬ ጽፋለሁ። ከዛን ኦኬ ላለው በመቀጠል ፊልዶችን እጽፋለሁ ማለት ነው። እንደምታዩት ፊልዶች ከነ ሩላቸው ወይም ሪኳየርመንታቸው ተሰጥቶኛል ማለት ነው። ዳታ ታይፑን ቴክስት አድርገው ሳይዝ 15 እንደዚሁም ይሄንን ኢንፑት ማስክ አስገባ ተብያለሁ። ስለዚህ ምንድነው ማድርገው ኤስአይዲ ላለው ዳታ ታይፑን ቴክስት አድርጋለሁ። ፊልድ ፕሮፐርቲ ኢን ጀነራል የምናገኛችሁ እዚህ ጋር ነው። እንደምታዩት አንድ ባንድ ፊልድ ፕሮፐርቲዎችን ልንገራችሁ። ፊልድ ሳይዝ ማለት ሳይዙን ሪስትሪክት ለማድረግ ነው። ለምሳሌ 4 ብለው ከ4 ጽሁፍ በላይ አይጽፍም ማለት ነው። ፎርማት የተለያዩ ፎርማቶችን የፎን የዚፕ ኮድ ምናምን ፎርማቶችን ለማስቀመጥ ነው። ኢንፑት ማስክ እዚህ ጋር መጻፍ እንችላለን ወይም እዚህ ጋር ኦፕሽኖችን ተጠቅመን ኢንፑት ማስክ ልንሰጥ እንችላለን። ይሄንን ኤክሰርሳይሱ ላይ የምናይ ይሆናል ማለት ነው። እዚህ ጋር እንደምታዩት እነዚህን ኢንፑት ማስኮችን መጠቀም ይቻላል። ካፕሽን እዚህ ጋር ያለውን ፊልድ ኔም እዚህ ጋር ለምሳሌ ኤስአይዲ ነው ያልኩት። ዳታ ሺት ቪው ላይ ሲመጣ ተቀይሮ ስቱደንት አይዲ በሙሉ ስም እንዲመጣ በፈልግ ካፕሽን ብዬ ጽፋለሁ ማለት ነው። ሶ ዲዛይን ላይ ያለውን ፊልድ ኔም ወደ ዳታ ሺት ቪው ወይም ዳታ መሙያው ጋር ስንሄድ ተቀይሮ እንድናየው ከፈለገን ካፕሽን ላይ እንጽፋለን። ዲፎልት ቫልዩ ሳንጽፍ ባይ ዲፎልት የሆነ ቫልዩ እንዲያመጣልን ነው። ይህንንም ኤክሰርሳይሱ ላይ ካለ እየሰራን እናያለን። ሌላኛው ቪዲዮም ላይ ስላለው ስለሰራው ወደ ኋላ ተመልሳችሁ እዩዋቸው። እነዚህን የመጀመሪያ ቪዲዮዎችን ማይክሮሶፍት አክሰስ ላይ ሀሱ ቲዩብ ቻናል ላይ ፕሌይሊስት ላይ ገብታችሁ ማይክሮሶፍት አክሰስን ማግኘት ትችላላችሁ። ቫሊዴሽን ሩል ህጎችን መስራት ስንፈልግ ነው። ከዚህ ውጭ እንዳትቀበል ማለት ስንፈልግ ለምሳሌ እድሜው ከ18 በላይ እንዲቀበል ከፈለጋችሁ ግሬተር ዛን 18 ልትሉ ትችላላችሁ። ሜል ወይም ፊሜል ከፈለጋችሁ ኤም ኦር ኤፍ ልትሉ ትችላላችሁ። ይሄንን በኤክሰርሳይዝ እናያለን። ቫሊዴሽን ቴክስት ደግሞ እዚህ ጋር ያስገባችሁትን ተቃራኒ ሜሴጅ ወይም ኢረር ሜሴጅ ከዚህ ተቃራኒ ካስገባ ይሄንን አታስገባ ሚል ሜሴጅ መጻፍ ስትፈልጉ ነው። ሪኳየርድ የስ ነው። ይሄ ፊልድ ባዶ ሳይደረግ እንዳይታለፍ ከፈለጋችሁ የስ ትሉታላችሁ ማለት ነው። ዲፎልቱ ነው። እነዚህ ፊልድ ፕሮፐርቲ ይባላሉ። ለአሁኑ የተሰጠን ፊልድ ፕሮፐርቲ አንደኛው ፊልድ ሳይዝ 15 ማድረግ ነው። 15 አድርጋለሁ እዚህ ጋር እንደምታዩት። ከዛ ኢንፑት ማስክ ነው። ኢንፑት ማስክ ለምሳሌ ቲፒሲ ሚላው ቴክስት እንዲደጋገም እና ከዛ በኋላ 3 ዲጂት ነምበር እንዲቀያየር ከፈለኩ በኮቴሽን ውስጥ ቲፒሲ ላለው ከኮቴሽን ውስጥ 00 ላለው ማለት ነው። ወደ ቀጣይ ፊልድ አልፋለሁ። ፈርስት ኔም እና ላስት ኔም ተመሳሳይ ሩል ነው የተሰጣቸው። ሳይዝ 25 ማድረግ ቴክስት ማድረግ እና ፈርስት ሌተር ካፒታል ማድረግ። ይሄን እንዴት ነው የምንሰራው? ፈርስት ኔም ወይም ደግሞ ኤፍ ኔም እንላለን። ይሄ ሙሉ ስም ከፈለግን ካፕሽን ላይ መጻፍ እንችላለን። ሳይዙን 25 አድርገው ተብያለው። 5ን መቀነስ ነው። ከዛ በኋላ ኢንፑት ማስክ ላይ ፈርስት ሌተር ካፒታል ማለት ግሬተር ዛን ጥያቄ ምልክት ማለት ይሄ ማለት አንድ ካፒታል ሌተር ጻፈልኝ ማለት ነው። ግሬተር ዛን ካፒታል ሌተር ነው። ሌዛን ስሞል ሌተር ነው። ሌዛን ጥያቄ ምልክት ደግሞ አንድ ስሞል ሌተር። እንደዚህ ብቻ ባድርገው አንድ ካፒታል እና አንድ ስሞል ሌተር ብቻ ይጽፋል። ከዛ ውጭ አጽፈንም ማለት ነው። ስለዚህ ብዙ ስሞል ሌተሮችን ከካፒታል ሌተሩ በኋላ እንዲያጽፈን ከፈለገን ይሄንን በዛ እናድርገዋለን ማለት ነው በምንፈልገው ልክ። በተመሳሳይ ለላስት ኔም ተመሳሳይ ኦፕሽን እንሰጣለን ማለት ነው። ላስት ኔም ቴክስት እንላለን። ሳይዝ 25 እንላለን። እዚህ ጋር ኢንፑት ማስክ እንዳያችሁት ግሬተር ዛን ጥያቄ ምልክት ሌዛን ጥያቄ ምልክቱን በዛ ማድረግ ነው ብዙ ቴክስት እንዲጽፍልን ማለት ነው። ቀጣይ ምን ሰራው ምንድነው ሴክስ ሲቲ እና ፎን ነምበር
ሴክስ ሜል ኦር ፊሜል እና ሳይዙን 2 አድርጉ ተብለናል። ስለዚህ ሴክስ ላለው እዚህ ጋር ዳታ ታይፑን ቴክስት አድርጋለሁ፣ ሳይዙን 2 አድርጋለሁ። ከ2 ካራክተር በላይ አይጽፍም ማለት ነው። አክቹአሊ ኤም ኦር ኤፍ ስለሆነ አንድም በቂ ነው። ከዛ ቫሊዴሽን ሩል ነው ይሄ እንዲቀየር ማንፈልገው ነገር ስለሆነ ኤም ኦር ኤፍ ብለን ጻፍን ማለት ኦን 0 ነው ያደረኳት፣ በስትክክል መጻፍ አለባችሁ። ወደ ላይ ሲሄድ ኤም እና ኤፍን በካፒታል በኮቴሽን ውስጥ ካስገባችሁ ትክክል ነው ማለት ነው። ከኤም ወይም ከኤፍ ሌተር ውጭ አይቀበልም። ይሄንን ዳታ ስናስገባ እንሞክረዋለን ማለት ነው። ሲቲ 25 ነው፣ ፈርስት ሌተር ካፒታል ነው። ይሄም ተመሳሳይ ነው ከነ ፈርስት ኔም ጋር። ፎን ብዬ ቴክስት ማድረጊ 0ን እንዲጽፍልኝ ነው። ነምበር ካልኩት አይ ቲንክ 0ን አይጽፍም። ስለዚህ ቴክስት አድርገውና 10 አድርገዋለሁ። 10 ካራክተር ብቻ ነው የሚቀበለው ማለት ነው። ዴት ኦፍ በርዝ ባጭሩ ዲኦቢ ብለው ከዛ በዚሁ ካፕሽንን ላሳያችሁ። እዚህ ጋር ዲኦቢ ነው ያልኩት። ካፕሽን ላይ ሂጄ ምን ማለት እችላለሁ? ካፕሽን እዚህ ጋር እንደምታዩት ዴት ኦፍ በርዝ ብዬ ሙሉን መጻፍ እችላለሁ። ስለዚህ ዳታ ሺት ቪው ላይ ይሄ ሙሉ ስም ነው የሚመጣ ማለት ነው። ዲዛይን ቪው ላይ ዲኦቪ ነው የሚመጣው ማለት ነው። ዲዛይኑ ለዲዛይነሩ ወይም ለዳታ ቤዝ አድሚኒስትሬተሩ ነው የሚመጣው። ዳታ ለሚሞላው ሰው የሚመጣው ዳታ ሺት ቪው ነው። ራይት ክሊክ ዳታ ሺት ቪው ስንል ዲዛይን ቪው ቀድመን እነዚህን ፊልድ ፕሮፐርቲዎችን ለመጻፍ ነው። ዳታ ሺት ቪው ደግሞ ዳታ ለማስገባት ነው። እዚህ ጋር እንደምታዩት ዴት ኦፍ በርዝ በዚህ መልኩ በካፕሽን ተቀይሮ ነው የመጣው። ኢንፑት ማስክ ላይ ዲፎልት የጻፍናት እንደዚህ መጣለች። ይሄንን ዳታ ስንሞላ ዲቴይል እናያለን። ወደ ሁለተኛው ቴብል እንሄዳለን። ክሬት እዚህ ጋር ሁለት አማራጭ ነው ያለው። ቴብል ዲዛይን ካልነው ቀጥታ ከዲዛይን ቪው ነው የሚጀምረው። ያ ማለት ቴብል ኔሙን ሴቭ ስናደርግ ነው የሚጠይቀን ማለት ነው። እዚህ ጋር እንደምታዩት እንደዚሁም ፕራይመሪ ኪ የለውም ይሄ ባይ ዲፎልት። በቀደመው አይነት አከፋፈት እንዲከፍትልን ከፈለግን ክሬት ቴብል በሚለው ነው የምንከፍተው። እዚህ ጋር እንደምታዩት ባይ ዲፎልት ወደ ዲዛይን ቪው ነው ወደ ዳታ ሺት ቪው ነው የሚገባው። ስለዚህ ዲዛይን ቪው ስንል ሴቭ አድርጉ ይለናል። ስለዚህ ኮርስ እንላለን። ኮርስ ካልን በኋላ ዳታ ታይፖችን ኮርስ አይዲ፣ ዳታ ታይፕ ቴክስት፣ ሳይዝ 15 በዚህ መልኩ እየሰጠን እንሄዳለን። እንደዚሁም ኢንፑት ማስክ ለዚህኛው ደግሞ አይሲቲ ሚል ተጠቀሙ ተብለናል። አይሲቲ 30 ኮርስ ኔም ሲ ኔም ለዚህ ደግሞ ተጠቀሙ የተባልነው ቴክስት እዚህ ጋር ማየት እንችላለን። ኮርስ አይዲ 15 አይሲቲ ይሄንን 25 ከዛ ሉክአፕ ዊዛርድ ተጠቀሙ ተብለናል። ስለዚህ 25 እናደርገውና ሳይዙን ሉክአፕ ዊዛርድ እንዴት ነው የምንጠቀመው? ወደዚህ ወደ ዳታ ታይፕ ነው የምንመጣው። የመጨረሻው ዳታ ታይፕ ሉክአፕ ዊዛርድ ነው። ለምሳሌ 3 ኮርሶችን እዚህ ጋር እንዲያስቀምጥልኝ ብፈልግ ወርድ፣ ኤክሴል ኦር ስፕሪድሺት እና ኤችቲኤምኤል ብለን 3 ኮርሶችን ልናስቀምጥ እንችላለን። እነዚህም በምርጫ ያመጣልናል። ነገር ግን ህግ ስላልሆነ እንደ ቫሊዴሽን ሩል መቀየር ይችላል። እንደ ኦፕሽን ዝርዝር ያመጣልናል ማለት ነው። መጨረሻ ላይ ኮርስ ኔም ጽፈናል። ክሬዲት አወር ነው። ክሬዲት አወርን ዝርዝር አምጡ ይላል። ክሬዲት አወርን ነምበር ብለን እናልፈዋለን። ሲኤችአር ኦር ክሬዲት አወር ታይፑን ነምበር ላድርገው፣ በነምበር እንጽፋለን ማለት ነው። እዚህ ጋር ይሄንን እዘጋለሁ። ሶስተኛውን ቴብል ሰራለሁ። በተመሳሳይ ክሬት ቴብል፣ የሶስተኛው ቴብል ስም ሪዛልት ነው። ሪዛልት ብዬ ጽፋለሁ። እዚህም ጋር ዳታ ሺት ቪው ዲዛይን ቪው ላይ እንገባና እዚህም ጋር ፊልዶችን እንጽፋለን ማለት ነው። ለዚህ የተሰጠን ፊልድ ደግሞ ምንድነው? ፎሪን ኪ ነው። መኒ ቱ መኒ ስለሆነ ሶስተኛው ቴብል አያያዝ ነው። የሁለቱን ቴብል ፕራይመሪ ኪዎች ስቱደንት አይዲ እና የኮርስ አይዲን ፕራይመሪ ኪዎች እዚህ ጋር እናመጣቸዋለን። ማርክ እና ግሬድ ተጨማሪ ፊልድ ይኖራቸዋል ማለት ነው። ሶ እነዚህ ፎሪን ኪ ስለሆኑ እዛ ጋር የተቀመጡትን ሙሉ ፕሮፐርቲ ነው የምናስቀምጠው። እዚህ ጋር ምንም አይነት ፕራይመሪ ኪ አይኖርም። ሶስተኛ ቴብል ነው፣ አያያዝ ቴብል ስለሆነ ኤስ አይዲ እዛ ጋር የሰራ ነው ተመሳሳይ የምንሰራው ማለት ነው። ይሄን ድጋሚ ስለሆነ እየሰራ ነው ያለ ነው። ሰርቼው ልምጣ። እሺ ቪዲዮ እንዳይረዝም ነው እዚህ ጋር ሰርቼው የመጣሁት። እንደምታዩት ስቱደንት አይዲን እና ኮርስ አይዲን እዛ ጋር በሰጠ ነው ኢንፑት ማስክ እና ሳይዝ አንድ አይነት ነው ማድረግ ያለብን። ፊልድ ፎሪን ኪ ስለሆነ ተመሳሳይ ፊልድ፣ ተመሳሳይ ሳይዝ ስለሆነ ተመሳሳይ ዳታ ስለሆነ የሚቀበለው ተመሳሳይ መሆን አለበት ማለት ነው። ተጨማሪ ማርክ እና ግሬድ አለ። ማርክን መስት ቢ 0 to 100 ሚል ሩል አለ። ግሬድን ደግሞ ከኤስኬኤፍ እና ኤንጂ ቀበል ሚል ህግ አለ። ስለዚህ ማርክን እዚህ ጋር ማርክ እንልና መስት ቢ ሚለውን ካራክተር ቫሊዴሽን ሩል ላይ እንሄድና ግሬተር ዛን 0 ስፔስ ኤንድ ሌስ ዛን 100 ይሄ ማለት ከ100 በላይ እና ከ100
ከ0 በላይና ከ100 በታች ቁጥር ተቀበሉ። ከዛ በታች ተቀበሉ መቀበል የለበትም ማለት ነው። ሶ ይሄን ኤረር ሜሴጅ እንዲያሳያችሁ only input between 0 to 100 ብትሉት 0 እና በ100 ብቻ አስገባ ብንለው እንደዚህ ያመጣ ግሬድ ላለው እዚህ ጋር እንደምታዩት ቴክስት በተመሳሳይ ቫሊዴሽን ሩል ላይ ከኤ ቱ ኤፍ ኤ ኦር ቢ ኦር እያልኩ መጻፍ እችላለሁ ኦር ሲ እያልኩ እስከ ኤፍ ድረስ ጽፍና መጨረሻ ላይ ኤንጂ ማለት ይችላል። በስትክክል ሲሰሩ እንደምታዩት እያንዳንዱን ሌተር በኮቴሽን ውስጥ ያደርግላችኋል። ኦር ደግሞ በስሞል ነው መጻፍ ያለበት ማለት ነው እዚህ ጋር እንደምታዩት። ስለዚህ ይሄንንም ቼክ እናደርጋለን ከነዚህ ቴክስቶች ውጭ መቀበል የለበትም ማለት ነው። ሶ ይሄንን ሴቭ አድርግና ወደ ሪሌሽንሺፕ ሄዳለሁ ማለት ነው። ክሎዝ አድርገዋለሁ። እዚህ ጋር እንደምታዩት ዳታቤዝ ቱል ሪሌሽንሺፕ ሄዳለሁ። ሰሌክት አድርጌ አድ አድርግና ከሲአይዲ ወደ ሲአይዲ ኢንፎርስ ክሬት ከኤስአይዲ ወደ ኤስአይዲ ኢንፎርስ እንደምታዩት ዋን ቱ መኒ ብሎ ከሰራ ሪሌሽንሺፑ በስትክክል ዋን ቱ መኒ ሲሰራ መኒ ቱ መኒ ሲሰራ ይሄንን ይመስላል ማለት ነው። አሁን ወደ ዳታ መሙላት እንሄዳለን። ዳታ ምን ሞላው ከሁለቱ ሳይድ ነው መጀመሪያ ምን ጀምሮ ከኮርስና ስቱደንት ጋር እንሞላለን። መጨረሻ ላይ ሪዘልት እንሞላለን ማለት ነው ከተነሳንበት ሳይድ ማለት ነው። ስለዚህ ከስቱደንት ወይም ከኮርስ መጀመር እንችላለን ማለት ነው ዳታው። እሺ ስለዚህ እነዚህ ዳታዎችን እንሞላለን። አንዱን እንሙላና ተመሳሳይ ስለሆነ ሌላውን ሞልቼ እመለሳለሁ ቪዲዮውን እንዳይረዝም ማለት ነው። ስለዚህ 001 ላለው እንደምታዩት ኢንፑት ማስኩ በስትክክል ሰርቷል። እዚህ ጋር ፈርስት ሌተር ካፒታል መሆኑን ለማየት ቀጥታ ዝም ብላችሁ አዳሙ ብላችሁ ጽፉ ራሱ ካፒታል ያደርገዋል። ላስት ኔም ላይም በተመሳሳይ ለምሳሌ አበበ ብለው በተመሳሳይ እንደዚህ ይጽፋል። ከዚህ ጋር ኤም ኦር ኤፍ ብቻ ስላል እንደምታዩት ሌላ ነገር ከሞላን አያሳልፍም ማለት ነው። ይሄ ኤረር ሜሴጅ የራሱ ነው። ቫሊዴሽን ቴክስት ብንጽፍ ግን ባጭሩ በመንፈልገው ልክ ያመጣልናል ማለት ነው። ስለዚህ ኤም ብያልፋለሁ። ሲቲ ባህር ዳር ይሄንንም ፈርስት ሌተር ካፒታል ስላደረግ ነው እንደምታዩት አሁን ብዙ ካራክተር ስለጻፍ ነው እስከዚህ ድረስ ይሄዳልኝ። ብናሳጥረው ግን ከዛ አያልፍም ማለት ነው። ፎን ነምበር 0912 ቤት ነው ያለው። ሁለተኛውንም ሶስተኛውንም በዚህ መልኩ ተሞላላችሁ ማለት ነው። በዚህ መልኩ ስቱደንትን ሞልተን ከጨረስን በኋላ ሴቭ እናደርጋለን። ከዛ ወደ ሁለተኛው ወደ ኮርስ እንሄዳለን። ኮርስንም በተመሳሳይ እንደምታዩት የኮርስ የተሰጠን ዳታ አለ 001 ዳታቤዝ ክሬዲት አወር ይላል። እዚህ ጋር ካሉት ፊልዶች ውስጥ መምረጥ እንችላለን። አይሲቲ 00001 ካለን በኋላ ኮርስን ከነዚህ ውስጥ አንዱን እንመርጣለን። ለምሳሌ ወርድን እንምረጥለት። ከዛ ክሬዲት አወር 3 ነምበር ስላልነው በዚህ መልኩ 002 እዚህ ጋር እንደምታዩት 3 ኮርሶች አሉኝ። ወርድ፣ ኤክሴል፣ ኤችቲኤምኤል 3 ኮርሶች አሉኝ። 3 ተማሪዎች አሉኝ። እዚህ ጋር በምታዩት መልኩ አሁን ለዚህ ተማሪ ኮርስ መመዝገብ ብትፈልጉ እንደዚህ ሶስተኛውን ቴብል ያመጣልናል ማለት ነው። ነገር ግን በግልጽ እንዲገባችሁ ሶስተኛው ቴብል ጋር ቀጥታ ልሂድና አሁን እዚህ ጋር መኒ ቱ መኒ ሪሌሽንሺፕ ስለሆነ ሁሉም ተማሪ ሁሉም ኮርስ መውሰድ ይችላል። እዚህ ጋር ስንከፍተው 3 ተማሪ አለን። እዚህ ጋር ደግሞ 3 ኮርስ አለ። ሶስቱም ተማሪ 3 ኮርስ ይውሰድ ቢባል እዚህ ጋር 9 ዳታ ይኖረናል ማለት ነው። እነሱ ዳታዎች እነማን ናቸው? አንድ ባንድ እናያለን። ለምሳሌ የመጀመሪያው ተማሪ የመጀመሪያውን ኮርስ ይውሰድ ቢባል ቲፒቲሲ 01 ነው የተማሪው አይዲ፣ የኮርሱ አይዲ ደግሞ አይሲቲ 01 ነው። ስለዚህ እዚህ ጋር ቲፒቲሲ 01 001 እዚህ ጋር ደግሞ አይሲቲ 001 ብዬ ጽፋለሁ። ከዛ ማርክ ለምሳሌ የመጀመሪያውን ዳታ 68C ብዬ ጽፋለሁ። ወደ ሁለተኛው ቴብል አልፋለሁ። ሁለተኛው ዳታ አልፋለሁ። እንደምታዩት ምንም አይነት ኤረር የለውም። ለምን? ተመሳሳይ ሩል ስለሰጠ ነው እና ፎሪን ኪ ስለሆነ ቀይረን መስጠት አንችልም። ለምሳሌ 3 ተማሪ ነው ያለን። እንደምታዩት 004ን ብጽፍ እዚህ ጋር ኤረር ማለት አለበት ሪሌሽንሺፕ። ለምን? ተመሳሳይ ከስቱደንት ጋር መሆን አለበት። ስቱደንት ላይ 3 ቴብል ነው 3 ዳታ ነው ያለን እንደምታዩት 003 ድረስ። ስለዚህ መቀየር አንችልም ማለት ነው። እዚህ ጋር አሁንም የመጀመሪያው አይዲ መድገም ግን እንችላለን። መድገም ማንችለው ፕራይመሪ ኪ ላይ ነው። እዚህ ጋር ለምሳሌ መድገም አንችልም። 001 ብለን ብንጽፍ እንደምታዩት መድገም አይቻልም። ለምን? ፕራይመሪ ኪ ካኖት ዱፕሊኬት ቫልዩ ለናሪ 4 ብለን መጻፍ እንችላለን።
እሺ ስለዚህ እዚህ ጋር መጣና 001 መድገም ይችላል ያ ማለት ሁለተኛውን ኮርስ እንዲወስድ ማድረግ ይችላል ሁለተኛውን ኮርስ መዘገብኩለት ለምሳሌ የመጀመሪያው ተማሪ ሁለተኛውን ኮርስ እንዲወስድ ያ ማለት ኤክሴል እንዲወስድ አድርጉት በተባሉ በኮርስ አይዲው ኮርስ ኔሙን ማወቅ እንችላለን 00 ብለን እንጽፋለን ማለት ነው ሲአይዲ ICT 002 96A እንበለው 96A እንላለን እስኪ አሁን ለምሳሌ ከናንተ ጋር አሁንም የመጀመሪያው ተማሪ ሶስተኛውን ኮርስ እንዲወስድ ማድረግ በፈልግ ምንድነው የምናደርገው የሶስተኛው ኮርስ ኮዱ ምንድነው ወይም ኮርስ አይዲው 003 ICT 003 ያ ማለት HTML ነው ወሰደ ማለት ነው ከዚህ ጋር ግሬድ አሁንም በተመሳሳይ 85 ቢ ልስተው 85 ቢ እሺ አሁን 9 ኮርስ ነው መሆን ያለበት 3 ኮርስ ሞልተናል 3 ኮርስ 6 ሰው 3 ዳታ መዝግበናል 6 ዳታ ይቀረናል ማለት ነው ያ ማለት የመጀመሪያው ተማሪ 3ቱን ኮርስ ወስዷል ሁለተኛና ሶስተኛ ተማሪ ግን ቀሪ 3 ኮርሶችን መውሰድ ይኖርባቸዋል ማለት ነው እነሱን ደግሞ እያንዳንዱ ቴብል ላይ ይሄድን እንዴ ለምሳሌ ሪዛልትን እንደዚህ ስለሞላን ስቱደንት ቴብል ላይ ሲሄድ የመጀመሪያውን ተማሪ ሲመዘገብ ታያችኋል ሁሉንም ኮርስ እዚህ ጋር አምጥቶልኛል ማለት ነው ኮርስ ICT ማለት ወርድ ነው ኤክሴል እና HTML እዚህ ጋር እንደምናየው ማለት ነው በዚህ መልኩ ለመጀመሪያው ተማሪ 3 ኮርስ ተመዝግበናል ሁለትና 3ን ብንከፍት ምንም ኮርስ አልተመዘገበላቸውም ለምን ዳታ አልመዘገብንላቸውም ወደ ኮርስ ቴብል ስንሄድ ደግሞ ኮርስ ላይ አፕዴት የሚያደርገው ሶስቱም ኮርስ ላይ አንድ ተማሪ መዘገብበታል ማለት ICT 001 ማለት ነው እዚህ ጋር እንደምታዩት ስለዚህ አሁን ደግሞ ሁለተኛው ተማሪ ሶስቱንም ኮርስ እንዲወስድ ማድረግ ብንፈልግ እዚህኛው ጋር ሆነን ኮርስ ላይ ምን መዘግብ ከሆነ እዚህ ጋር ምን እናደርግለታለን 002ን በየኮርሱ እየሄድን 002 እያልን እንመዘግባለን ነገር ግን ለምሳሌ የመጀመሪያው ወርድን እዚህ ጋር እንመዝግብለት 002 ብለን እዚህ ጋር የመዘገብነው ዳታ ለምሳሌ አሁንም 91 ኤ ልበለው ይሄንን ኮርስ ሴቭስ አድርገው ሁለቱም ቀሪዎች ቴብል ላይ ሪሌሽንሺፕ ስላላችሁ አንዱ ዳታ ላይ ስትሞሉ ሌሎቹም ላይ ይገናኛል ማለት ነው ስቱደንት ላይ ሄጄ ሪፍሬሽ ባደርግ ምንድነው የሚያደርገው ቴብሉን ዘግቼ በከፍተው 002 ቅድም ምንም ኮርስ አልወሰደም ነበር አሁን ICT 01 ነው ወስዷልኝ ወይም ደግሞ ወርድ ነው ወስዷል ብሎ ያመጣልኛል ሪዛልት ቴብል ላይ ቅድም 3 ዳታ ነበር የመዘገብን አሁን አራተኛ ዳታ እንደምታዩት TPTC 002 የሚባል ተማሪ ICT 001 ነው ወስዷል ሚል አራተኛ ዳታ ጨመረልኝ ማለት ነው ሶስቱም ኮርስ ላይ እዚህም እዛም መመዝገብ እንችላለን ባጭሩ ግን ምን ማድረግ እንችላለን እዚህ ጋር ICT ተማሪው ላይ ሲሆን ደግሞ በጣም ይቀላል ይሄን ተማሪ ሶስቱን ኮርስ እንመዝግብለት 001ን እዚህ ጋር መዘገብንለት 002ን ደግሞ እዚህ ጋር ለምሳሌ 55 ሲ ይሄን ኮርስ አመጣን በል ሶስተኛውን ኮርስ 003ን ደግሞ የሆነ ግሬድ 78 ቢ ብንለው ሁለተኛው ተማሪ ሶስቱንም ኮርስ ወሰደ ስለዚህ ኮርስ ላይ ሄደን ስንከፍት እያንዳንዱ ኮርስ ሁለት ተማሪ ያስተናግዳሉ ማለት ነው አስተናግደዋል ማለት ነው እዚህ ጋር እንደምታዩት ሁለት ተማሪ በስሯል ማለት ነው የመጨረሻ የቀረን 9 ስለሆነ መሆን ያለበት ሪዛልት ላይም ስንሄድ ይሄንን አፕዴት መዝግቦልናል 6 ደርሷል የመጨረሻው የቀረው 3 ዳታ ምንድነው ማለት ነው 003 የሚባለው ተማሪ ሁሉንም ኮርስ አልወሰደም የመጀመሪያውን 001 ኮርስ ይወስዳል ያ ማለት ወርድን እዚህ ጋር ሆነ ግሬድ ይኖረዋል ለምሳሌ ሲን በለው አሁንም ይሄንን ተማሪ እንደግምና 003 ICT 002 ማለት ሁለተኛው ኮርስ ወይም ኤክሴልን ይወስዳል እዚህ ጋርም 97 ያመጣል ኤ ከዛ ደግሞ መጨረሻውም አሁንም ምን ቀረው ማለት ነው የመጨረሻው ተማሪ የመጨረሻው ኮርስ ቀረ ማለት ነው ይሄንን በራሳችሁ እኔ እዚህ ጋር ስመዘግብ ምንድነው የቀረው ዳታ የሚለውን ራሳችሁ ያስተዋላችሁ ከኔ ጋር እኩል እየተከተላችሁ ነው ትችላላችሁ ማለት ነው ስለዚህ እዚህ ጋር 79 ቢ ሞላውለት ያማት ሁሉም ተማሪ ሁሉም ኮርስ ወስዷል ማለት ነው አንድ ተማሪ ብንጨምር 12 ይደርሳል ዳታው ያ ማለት ሁሉም ተማሪ ሁሉም ኮርስ አራት ተማሪ በ3 እና ባዛው 12 ይሆናል ማለት ነው እዚህ ጋር ስንገባ ሁሉም ተማሪ 3 ኮርስ ወስደዋል እዚህ ጋር እንደምታዩት ከዛ ኮርስ ላይም ስንሄድ ደግሞ ሁሉም ኮርስ 3 ተማሪ ያስተናግደዋል ማለት ነው ነገር ግን አንድ ኮርስ ወይም አንድ ተማሪ ብንጨምር ደግሞ
የተጨመረው ተማሪ ሶስቱንም ኮርስ ይወስዳል ማለት ነው። ለምሳሌ TCP4 እዚህ ጋር እናንተ ጨርሱት በራሳችሁ እዚህ ጋር ተመዘግቡትለትና በስሩ ሶስቱንም ኮርስ እንዲወስድ ማድረግ ትችላላችሁ። እዚህ ጋር ሆናችሁ መመዝገብ ትችላላችሁ። ወይም ተማሪውን እዚህ ጋር ከመመዝገባችሁት በኋላ ተማሪው መመዝገብ አለበት። ኮርስ ላይ ለመመዝገብ እዚህ ጋር የተማሪ አይዲ ለመጻፍ መጀመሪያ ተማሪው መመዝገብ አለበት። እዚህ ጋር መጥተን ደግሞ እያንዳንዱ ኮርስ ላይ ተማሪውን ማስገባት እንችላለን። የሚቀለው ግን ለአንድ ተማሪ ተመሳሳይ ኮርስ ለአንድ ተማሪ ከሆነ የተለያየ ኮርስ ምን መዘግበው ተማሪ ላይ መመዝገብ ይቀላል። ለአንድ ኮርስ የተለያየ ተማሪ ከሆነ ደግሞ ኮርስ ላይ መመዝገብ ይቀላል። አሊያም ደግሞ ሶስተኛው ቴብል ላይ አት ታይም ሁለቱም ቴብል ላይ ዳታ እንዲያስገባልን ሪዛልት ቴብል ላይ መመዝገብ ይቀላል ማለት ነው። በገባችሁ ልክ ይሄንን ስሩት። ማኒ ቱ ማኒ ሪሌሽንሺፕ ይሄንን ይመስላል። የትኛውም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ክሬት ኤ ኪዩሪ ዛት ካን ሾውስ ኦንሊ ፊሜል ስቱደንትስ ፊሜል ስቱደንቶችን ብቻ የሚያሳይ ኪዩሪ ስሩ ብሏል። ክሬት ኪዩሪን በኪዩሪ ዲዛይን ብንሰራው ይቀለናል። ስቱደንቶችን ብቻ አድ እናድርግና ፊሜል ስቱደንት ስለሆነ የተባለው ስማቸው አይዲያቸውን ስማቸውን ጀንደራቸውን ሲቲያቸውን ያምጣልን። ስለዚህ ይሄንን ራን ባድርገው እንደምታዩት ሁሉንም ተማሪ ነው የሚያመጣልኝ። ነገር ግን እኔ የፈለኩት ሴት ተማሪዎችን ብቻ ስለሆነ ወደ ዲዛይን ቪው መለስና በሴክስ ኮለመን ስትሬት በክራይቴሪያ ስትሬት ይሆንና እዚህ ጋር ፊሜል ብዬ ራን አድርጋለሁ ማለት ነው። እዚህ ጋር እንደምታዩት ፊሜሎችን ብቻ ያመጣልኛል ማለት ነው። ይሄንን ሴቭ አድርገዋለሁ ማለት ነው። ፊሜል ስቱደንት። እሺ በመቀጠል ይሄኛው ጥያቄ ምን ይላል? ክሬት ኤ ኪዩሪ ዛት ካን ሾውስ ባህር ዳር ስቱደንትስ ኤንድ ስኮር ቢ የባህር ዳር ተማሪ ሆኖ ስኮራቸው ቢ ሆነ። ባህር ዳር የሚለውን ምን ላይ ነው የምናገኘው? ሲቲን ስቱደንት ላይ ነው። ስኮርን ደግሞ የምናገኘው ግሬዳቸውን ደግሞ ሶስተኛው ቴብል ላይ ነው። ስለዚህ የባህር ዳር ተማሪ ስኮር ቢ ያመጡትን አምጣልኝ። ይሄንንና ይሄን ስቱደንትና ሪዛልት ቴብልን አድ ማድረግ ነው ማለት ነው። ክሬት ኪዩሪ አሁንም በተመሳሳይ ኪዩሪ ዲዛይን እንላለን። ስቱደንትንና ሪዛልትን እናስገባና የተማሪውን አይዲ ኔማቸው እንደዚሁም ካንትሪ ግድ ስለሆነ አልፈን ሲቲ እናስገባለን። ከዚህ ጋር ደግሞ ግሬድን እናስገባለን። የኮርሱን ስም ማስገባት ከፈለግን ሾው ብለን እዚህ ጋር ኮርስንም አብረን አስገብተን የኮርስ ኔሙን በምን ኮርስ ምን ግሬድ እንዳመጣ ማወቅ ከፈለግን ኮርስ ኔምን አብረን እንጨምርለትና ረን ስናደርገው እንደምታዩት ኮርሶችንም ግሬዱንም ያመጣልኛል። የተፈለገው ግን የባህር ዳር ተማሪ ቢ ያገኘ። ስለዚህ ሁለት ክራይቴሪያ ነው የሚኖረኝ። ዲዛይን ቪው ላይ መለሳለሁ። ዲዛይን ቪው በክራይቴሪያ ስትሬት በሲቲ ስትሬት ባህር ዳር ብዬ እጽፋለሁ። እዚህ ጋር ግን ባህር ዳር ለማለት መጀመሪያ እዚህ ጋር የጻፍኩትን ስፔሊንግ ነው ኮፒ አድርጌ መውሰድ ያለብኝ። ምክንያቱም አንድ አይነት ካልሆነ አያመጣልኝም ማለት ነው። እዚህ ጋር ባህር ዳር ላለው በግሬድ ስትሬት ደግሞ ቢ ላለው ከዛ ይሄንን ራንስ አድርገው ፊልተር ያደርግና እንደምታዩት አንድ ዳታ ብቻ ያመጣልኛል ማለት ነው። ስለዚህ ይሄንን ዳታ ሴቭ አደርጋለሁ። ባህር ዳር ስቱደንት ቢዲአር ስቱድ ግሬድ ቢ ብዬ ሴቭ ማድረግ እችላለሁ ማለት ነው። እሺ ቀጣዩ ጥያቄ ምንድን ነው? ክሬቲቭ ፎርም ዛት ኢዝ ቱ ሪጂስተር ስቱደንትስ ሪጂስተርድ ያደረጉ ስቱደንቶችን አምጣልኝ ነው። ስለዚህ ሪጂስተርድ ያደረጉ ስቱደንቶችን የምናውቀው ተማሪው ኮርሱን ሲወስድ ስለሆነ ተማሪና ኮርስ ደግሞ የሚገናኘው ሪዛልት ቴብል ላይ ስለሆነ የሪዛልት ቴብልን እና የስቱደንት ቴብልን ዳታ ተጠቅመን ምን መስራት እንችላለን? ፎርም ነው ስሩ የሚለው አይደለ? ክሬት ኤ ፎርም ዛት ኢዝ ቱ ሪጂስተርድ ስቱደንትስ። ስለዚህ መጀመሪያ ለዚህ ኪዩሪ እንሰራና ከኪዩሪው ላይ ስቱደንትን ክሊክ እናድርግ። ከኪዩሪው ላይ ሪፖርቱን መስራት እንችላለን ወይም ደግሞ ባጭሩ እዛው ላይ መስራት እንችላለን። ክሬት ፎርምን ደግሞ በዊዛርድ እንስራው። ፎርም ዊዛርድ እንላለን። ከስቱደንት ቴብል ሙሉ ዳታ እናሳልፋለን። ከግሬድ ቴብል ደግሞ ሬጂስተርድ ያደረገው አይደለም ይለን ሬጂስተርድ አድርገው ሪዛልታቸውንም ለማየት ከሪዛልት ቴብል ላይ ማርክ እና ግሬድን አብረን እናሳልፈው ፉል መረጃ እንዲኖረን። ሶ ኔክስት እንላለን። ኔክስት በስቱደንት ያምጣልን። ይሄ የስታይል አይነቱ ነው። ፎርሙ ፊኒሽድ እንላለን። ፎርም እንደሚታወቀው ዳታ ኤንትሪ ፎርም ዳታ ለመሙላት ነው። እዚህ ጋር አሁን ዳታ ስንሞላ ቴብል ላይ ያስገባልናል ማለት ነው። በዚህ መልኩ ዳታውን አምጥቶልናል። ኒው ዳታ መሙላት ብንፈልግ እዚህ ጋር ኒው በተን ብለን ለምሳሌ እዚህ ጋር ተጨማሪ አይዲ ያልተመዘገበ ከዚህ በፊት 005ን እዚህ ጋር ሴቭ ብናደርግ በተን እንጨምርበትና እዚህ ጋር ሴቭ ልበለው። አሁን ስቱደንት ላይ ቢሄድ እንደምታዩት 005ን ጨምሮልኛል። ፎርም ላይ ግን በተጨማሪ ስራ ለማቅለል በጣም ኢንተራክቲቭ ማድረግ ስለሚቻል ዲዛይን ቪው ላይ ገብተን በተኖችን መጨመር እንችላለን። እዚህ ጋር በተን አለ እንደምታዩት። ይሄን ክሊክ አድርገን እዚህ ጋር
ለምሳሌ 3 በተኖችን ፕሪንት ሪከርድ ኦፕሬሽን ላይ እንገባለን። ፕሪንትን ኔክስት በፒክቸር እና በቴክስት እንዲያመጣልን ቴክስትን መምረጥ እንችላለን። ፕሪንት ሪከርድ አለኝ። ሁለተኛ በተን ሴቭን ላምጣ። በተመሳሳይ ሪከርድ ኦፕሬሽን ላይ ሴቭ የሚለውን ኔክስት ቴክስት ላይ አድርግና ፊኒሽድ ትላለሁ። በተመሳሳይ አሁንም በተን ላይ ክሊክ አድርጌ ለምሳሌ ላስት ሪከርድ እንዲያመጣልኝ ብፈልግ ሪከርድ ናቪጌሽን ላይ ጎቱ ፕሪቪየስ ሪከርድ ላስት ሪከርድ የሚላል ይህንን በምልክትም እንዲያመጣልኝ ማድረግ እችላለሁ። በቴክስትም እንዲያመጣልኝ ለምሳሌ በምልክት ላድርገው። እንደምታዩት እቺ ምልክት ያመጣና እቺን ክሊክ አድርጋት ላስት ሪከርድ ላይ ይገባል ማለት ነው። ይሄንን ወደ ፎርም ቪው ስትመለሱ በተኖቹ አክቲቭ ይሆናሉ። ለምሳሌ በተጨማሪ ቀደም የጨመርነው ላይ አምስተኛው ኔክስት ሪከርድ ላስት ሪከርድ እቺ በተን ስለምሰራ ላስት ላይ ሊድና 05 ላይ ስም አልነበረው ስም ልጨምርበትና አበበ ብዬ ሴቭ ላድርገው። በተኖቹም ላስት ሪከርድም እንደሚሰራ ለማየት ስለዚህ ይሄንን ቴብሉ ላይ ሄጄ ባየው እንደምታዩት ጨምሮበታል ማለት ነው። በተመሳሳይ ደግሞ እዚሁ ላይ ፕሪንት የምትለውን በተን ክሊክ ባደርግ ፕሪንትም እንደሚሰራ ያሳየኛል ማለት ነው። በመጨረሻ የምናየው ምንድነው ክሬት ሪፖርት ዛት ሾውስ ሪጂስተርድ ስቱደንት ሪጂስተርድ የሆኑትን ስቱደንቶች ምን ስሩላቸው ሪፖርት ስሩላቸው ተብለናል። ሪፖርትንም በተመሳሳይ ምን ውስጥ እናገኘዋለን ክሬት ውስጥ ክሬት ሪፖርት ዊዛርድ እንላለን። መጀመሪያ ሪጂስተርድ ስቱደንቶችን ምን ማድረግ እንችላለን እዚሁ ላይ መርጠን መስራት እንችላለን። ሪፖርትም ለመስራት በቀላሉ እንዲያመቸን ኪዌሪ መስራት እንችላለን። ለምሳሌ ኪዌሪ ሪጂስተርድ የሆኑ ስቱደንቶችን ኪዌሪ ዲዛይን ላይ እንገባና ስቱደንትንና ሪዛልትን ቅድም የሰራነውን እንደማለት ነው። ከስቱደንት አይዲን እና ፈርስት ኔማቸውን ላስት ኔማቸውን ጀንደራቸውን እሺ ከስቱደንት ሙሉ ኢንፎርሜሽን ያሳየን ፎን ዳት ኦፍ በርዝ ከዛ ማርክ እና ግሬድን ያሳየን። ይሄንን ራንስ አድርገው ሙሉ ዳታ ያሳየኛል። እዚህ ጋር እንደምታዩት እችን ሴቭ ላድርጋት ሪጂስተርድ ስቱደንት ብዬ ሪጂስተርድ ከዛ ይሄንን ዳታ መልሼ ምን ሰራለታለሁ ሪፖርት ሰራለታለሁ። ሪፖርት ክሬት ሪፖርት ዊዛርድ ላለው ከዛ መመርጣው ቴብል ሳይሆን ኪዌሪ ሪጂስተርድ ስቱደንት አሁን የሰራዋትን ይታያችኋል። እችን ስፔሲፊክ መምረጥ አለባችሁ በቀላሉ ለመስራት። ኔክስት ላለው እዚህ ጋር በየትኛው ቪው ላድርግልህ በስቱደንት ቪው ያድርገው። ከዛ ግሩፒንግ ኤኒ ግሩፒንግ ለምሳሌ ተመሳሳይ ኮርስ የወሰዱትን አንድ ላይ እንዲያመጣልኝ ብፈልግ የኮርስ ኔም እዚህ ጋር የለም ወይም አንድ አይነት ግሬድ ያመጡትን አንድ ላይ እንዲያመጣልኝ ብፈልግ ግሬድን ብቻ አሳልፋታለሁ ማለት ነው። ስፔሲፊክ ያደርግልኛል ማለት ነው። አሴንዲንግ ዲሴንዲንግ የምትፈልጉትን ኮለመን መርጣችሁ አሴንዲንግ ማድረግ ትችላላችሁ፣ ዲሴንዲንግ ማድረግ ትችላላችሁ። ኔክስት ስትሉት ፕሪንት ቪው እዚህ ጋር የሪፖርቷ ስም ናት። ሪፖርት ብላችሁ መጨመር ትችላላችሁ። ስቱደንት ሪፖርት ዶር ሪጂስተርድ ስቱደንት ብላችሁ ባይ ዲፎልት የሚገባው ፕሪንት ፕሪቪው ላይ ነው። እንደምታዩት ፕሪንት ለማድረግ ተዘጋጅቷል። ቀን ፔጅ ነምበር ምናምን ጨምሮበታል። በዚህ መልኩ ኤዲት ማድረግ ስትፈልጉ ሪፖርትን ሌላ ቪዲዮም ላይ ሰርቻለሁ ገብታችሁ ማየት ትችላላችሁ። ሚኒማይዝ ለማድረግ ለማስተካከል ስትፈልጉ ላይአውት ቪው ብላችሁ እንደዚህ የሰፉትን ኮለመኖች ማጥበብ ማስፋት ትችላላችሁ። ላይአውት ቪው ኮለመኑ ላይ ብቻ ክሊክ አድርጋችሁ እንደምታዩት እንደዚህ ማጥበብ ማስፋት ይቻላል። ሌላኛው ዲዛይን ቪው ላይ ገብተን ደግሞ ተጨማሪ ያልተጨመሩ በተኖች ካሉ እዚህ ጋር ለምሳሌ እንደምታዩት ቴክስት ቦክስ መጨመር ብትፈልጉ ሌቭል በተን መጨመር ብትፈልጉ ሪፖርቱ ላይ መጨመር ይቻላል። ዴት ሎጎ ታይትል መጨመር ብትፈልጉ ፔጅ ነምበር መጨመር ብትፈልጉ ኢሜጅ ማስገባት ብትፈልጉ እንደ ዳታችሁ አይነት ማለት ነው እዚህ ጋር እንደምታዩት ማስገባት ይቻላል ማለት ነው። ይሄንን ተጠቅማችሁ ኢንተራክቲቭ ልታደርጉ ትችላላችሁ። ሶ የዛሬው ትምህርታችን ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። የትኛውንም ጥያቄ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ቻው።